እስኩኝ ሳምንት የሰራሁበትን ብር ነጠቀኝ። ከዛ በፊትም ነጥቆኛል የምሰራውን ብር ማለት ለረመዳን ኢድ ራሱ ተወርድ 1000 ብር ነጠቀኝ። እየነጠቀሽ ነው ወይስ አንቺ ወደሽ እየሰጠሽ ነው? ላ እየነጠቀኝ ነው። ኖ ካልሆነ አንቺ እዛው ማዳም ቤት እያለሽ ሐዋላ ልከሽ ላ ውዴ አለ አይደለ የሆነ ብር አንቺ ሲለኝ ድዝዝ የሚያደርግ ነገር አለ የሆነ አለ አይደለ ምን እንዳስነካኝ አላውቅም። ይሆናል አይደለ ዝም ብለዋለሁ። ነካ ነካ ሲያደርግሽ ያው ትሰጪዋለሽ። እሺ ላ እንደዛ አይደለም ወላሂ ውዴ። ከዛ መጨረሻውን ቆይ እነግርሻለሁ። ከዛ ወር እንደተቀመጥኩኝ ከዛ ስራ ያላከኝ እሱ ማለት ነው ምግብና ጽዳት ተቀምጣችሁ ከባልሽ ጋር ላ እሱ እዛኛይቱ ቅምጡ ጋር ነው የሚቀመጠው ማለት ነው። እኔ ጋር አይመጣም። እኔ እዚህኛው ቤት ነኝ፣ እሱ ቅምጡ ጋር ነው። ጭራሽ ሳይመጣ ሳምንት የሚቀመጥበት ሰዓት አለ ከሷ ጋር፣ 10 ቀን የሚቀመጥበት ሰዓት አለ ከሷ ጋር። እኔ ጋር አይመጣም ጭራሽ ማለት ነው። የሚመጣው ምንድነው መሰለሽ ውሃ ወይም እንዶሚ ሊያቀብለኝ በስ። እንዴ አንቺ ዝም ትያለሽ እንዴ ታዲያ? አይ ያኔ ብናገረው ራሱ ለምን ተናገርሽ ነው የሚለኝ። ይህንን የምታውቂ ከሆነ ከእሷ ጋር ምን እያረክ ነው አትዩ አትጠይቂው። አንቺ ስለ እሷ አገባሽ የሚለኛል። አንቺ አርፈሽ ተቀመጪ እንደዚህ ነው የሚለኝ። ገባሽ? አርፈሽ ተቀመጪ። ስለ እሷ ምን አስጠይቀሽ? አሟት ነው የወረደችው፣ እንደዚህ ብላ ነው የወረደችው ይለኛል። ገባሽ? ከዛ ወር ተቀመጪ። እኔ እንደዚህ ካስረሻል እኮ አንቺ እኮ ሚስቱ ነሽ። እሷ እሱማ የትም አትሄጂም ብሎ ስላሰበ እንደዛ ይመስለኛል። ገባሽ? ከዛ ወር ስራ ሄድኩኝና ስራ ሂጄ ከዛ አወራሁት። ሳወራው ስለም አንቺ ጋር መምጣት ስለማልፈልግ ነው ማልመጣው አንቺ ጋር መምጣት ስለማልፈልግ ነው። ካላስታልፈለክ ኒካዬን አውርድልኝ አልኩት። ከዛ ኒካዬን አውርድልኝ ስለው አቤት ስትመጭ ነው ኒካሽን ማውርድልሽ አለኝ። ገባሽ? አባቴ ጋር ላገናኝህና በስልክ ኒካዬን አውርድልኝ አልኩት። አይሆንም አቤት ስትመጭ ነው አለኝ። ገባሽ? ከዛ አቤት ሳልነግረው የሱን ሀገር ሰው ነው ሰዋቅ ጠልቤ ሄድኩኝ። የሱ ያኔ ያውቀዋል ሰዋቅም እንደሆነ ያውቃል። ከዛ አቤት ነኝ ሳትነግሪው ሹፌር ጣጣሽ ሄድሽ? አዎ ያውቃል ሰዋቂ እንደሆነ ያውቃል። እኔና እሱ ጭራሽ አይደውልልኝም። ያኔ አረፋም ነበርና በዛ በወር ውስጥ ማለት ነው አረፋ ነበርና አረፋ እንኳን አደረስሽ ምናምን አላለኝም ጭራሽ ማለት ነው። ከዛ ሄድኩኝ ቤት ጠልቤ ሲሄድ እብድ ሆኗል። በጣም መተኛ እንዴት ሳትነግሪኝ መጣሽ ብሎ እንዴት ሳትነግሪኝ መጣሽ ብሎ ለምን ቤት ስትደርሺ ምን እያደረገ አግኝተሽ ነው የተናደደው? የለም እዛችኛይቱ ጋር ነው። እኔ ራሴ ቤት ነው የወረድኩት ማለት ነው። ገባሽ? ራሴ ቤት ነው የወረድኩት። አንቺ ራስሽ ቤት ከወረድሽ ታዲያ ለዛም ማስፈቀድ ነበረብሽ ነው ኢጃዛ ስትወጪ? አዎ ለምን ሳትነግሪኝ ነው መጣሽ? ከዛ መምጣትሽን በምን ሰምቶ መጣ? እኔ ደውዬለት ነው ጽፌለት በሜሴንጀር ና ቶሎ ቤት ነኝ ያለውን ነገር መጨረስ አለብንና ና ቶሎ አልኩት። ከዛ ስለው ከዛ ጎበዝ አለኝና መጣና በቃ በአፍንጫዬ ደምስ ያኔ እስከሚያስተፋይ ድረስ በጣም መታኝ። ታስፈቅጂኝ ከስራ እረፍት ወጣሽ ነው? ቆሴትያ እሺ ተቃጠልኩ ጋይስ ተቃጠልኩ